ተበታትኗል፣ እንደ ጉም ተኗል። ጠላት ፈረስና ፈረሰኛው በባህር ሰምጧል። ሁለተኛ ጊዜ ድጋሚ ላይ ያሳድዷቸው በኤርትራ ባህር ወድቀው ቀርተዋል። ዛሬ እግዚአብሔር አምላክ በሕይወትህ ጣልቃ ይገባል። የተጨነቅበት ጉዳይ ድጋሚ ላይ ያስጨንቅህ ለአንተና ለመጨረሻ ጊዜ በሕይወትህ ላይ ይወድቃል። በአራተኛ ደረጃ የጠላቶቻችን ብርታት የቱንም ያህል ይሁን የእግዚአብሔር አንድ ቃል ይበትናቸዋል። እግዚአብሔር ቀስት መወርወር፣ ጦር መሰበቅ አይጠበቅበትም። እግዚአብሔር በአፉ ውስጥ ትንፋስ ነገርህን ከምንም ከባዶ ወደ አንዳች ታላቅ ነገር ሊያመጣው እንደሚችል ዛሬ ላስታውስ እፈልጋለሁና የጠላቶችህ ብርታት ምኑንም ይሁን የትኛውንም ያህል ይሁን እግዚአብሔር አምላክ በአንድ ቃል ተቃውሞን ሁሉ ይበትነዋል። አሁን አንተ ያለህበት ሁኔታ፣ አሁን አንተ የምታልፍበት ጉዳይ፣ ጥያቄ እግዚአብሔር ተመሳሳይ እልፍ አንተ አይነት ነገሮችን ለእግዚአብሔር እንግዳ ነው። አሁን አንተ ከባድ ነው ያልከው ነገር ለእግዚአብሔር አዲስ ነገር አይደለም። አዲስነቱ ላንተ፣ አዲስነቱ ለትምህርት ቤት፣ አዲስነቱ ለሳይንስ ነው፣ አዲስነቱ ለዚህ ሀገር ሊሆን ይችላል። ነገር ግን ለእግዚአብሔር አዲስ አይደለም። ይገርማል። እግዚአብሔር በዚህ አንተ ባለበት ጉዳይ ላይ መስራት የሚችል ማድረግ የሚችል ለዘመናት የተጠበበ አምላክ እሱ ብቻ አይደለም። በሰባተኛ ደረጃ ትዝ እንዲልህ እንድታስታውስ የምፈልገው ነገር ቢኖር እግዚአብሔር አምላክ ታሪክ ቀያሪ አምላክ እንደሆነ፣ እግዚአብሔር አምላክ ማስቀጠል እንደሚችል በቃ የተባሉትን ሰዎች ኖ ማን ያስጀመረውን ማን ያቆማል ብሎ እግዚአብሔር ምዕራፍን እንደሚቀጥል ከኔ በላይ ምን ማሳያል? ሁለተኛ ነገሥት መጽሐፍ ምዕራፍ 25 ከቁጥር 27 እስከ 30 ንጉሥ ዮአኪን የሚባል በ18 ዓመቱ የነገሰን ንጉሥ ይነግረናል። በ24ኛው ምዕራፍ በ10ኛው ቁጥር ላይ ንጉሥ ዮአኪን በ18 ዓመቱ እንደነገሰና ለ3 ወር በንግስና እንደቆየ በዚህ በሁለተኛ ነገሥት መጽሐፍ ምዕራፍ 24 ላይ ትመለከታላችሁ። ምዕራፍ 25 ጋር ስትመጡ የባቢሎን ንጉሥ ናቡከደነጾር ራሱ መጥቶ